አንድ ጉልበትህን ዳኛ ሳያስቆም ሰብሯል። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ሰብሯለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ፣ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብዬ እንዳትረሳው 3 ሰከንድ ነው ምሰጠ። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ። ስለሱም እንደምትለው በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። why because I'm so professional ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው። ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 ዓመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጣሉ። ሴዶ የ500 ሺህ ብር ቻሌንጅ አንተን ካሸነፈ በጁጂትሱ እናደርሰዋለን። ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው። ግን ሴዶ ማለት ነው እኔ አሁን ማይፈልጋሉ ሴዶ ሁሉ አመት እንግዲህ ያን ልጅ ሩም ውስጥ ደበደበው። በስማም ያ ልጅ እኮ ሁሉ አመት ወይኔ ሴዶ ተከረበተ። ያልሰበረው እነዛ ወንዶች ታጫል ቀጫጫ ወንዶች ምናምን የጎረቤት ይሁኑ ሚኮረኮሙ ወይ የሆነ ብድር ተበድረውት ይሁን አላቅም ነኝ የሚያንቀው ልጅ አለ ይመጣና ይቆልፈው ታረጋዋል እንቅ ምናምን የሆነ ብድር ተበድሮት ነው በጣም ሊሆን ይችላል እንደዚህ ነው። ይሄ ሁላ ብሎኬት ተሰብሮ ይሄ ሁላ እንሰት ተመቶ የሆነ ማድረግ የኩርኩም ብዛት ለምሳሌ ማስታወቂያ ሲሰራ የሆነ ቤት ይሄድና ጫማ ቤት ምናምን የታጫማው ምናምን ይጎትትና ይጥለዋል ምናምን የጫማ ቤቱ ባለቤት እኮ ነውና ሲመስለኝ አሁን እንደሌላው ቲክቶከር ማስታወቂያ እሱ ሲሰራ ፓኬጅ የሚያቀርብ አይመስለኝም። ቦክስ ነው የሚያቀርበው። ኮንቴንት ይላ ነው የሚለው በቦክስ ነው እመታህና ከዛ እንትን ገዛሃለሁ ነው የሚለው። ዋጋ ራሱ ሲባለው ዝወዳ አመቃለሁ ታሽ ትከፍላለህ አመቃ እና በጣም ማይፈልጋሉ ሴዶ አያረጉትም እንጂ ቢያረግ ብዙ ሰው ደስተኛ አይ ነው። እኔም አይመስልኝ ኢትዮጵያዊ አየ በቃ እንትን አሁን የሆነ የተወሰነ ተአማኒነቱ ጠፍቷል ነገር ነው አይደል? ሁሉም ሰው የሚሆን አልመሰለውም ነው የሚሆን አይደለም። አንደኛ እንትና ሰይዶ በባህሪው አሁንም ማለት ነው እንዲህ ያለ 3 ወር ኮንቴንት መስራት ነው የሚፈልገው። ይሄን ጉዳይ ኢሹ እያደረገ ውድድሩ ላይ ግን አይወዳደርም። ሰው ምን ይሆናል? የውድድሩም ቴምፖና የሰው ይሄ ማጓጓት ኔክስቱን ምናምን እሱ ያኮላሻዋል የሚል ስጋት አለ። ሴዶ ጋር ኮሎት እያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበረ። ዛሬ እሱ ጋር ሄጄ ነበረ ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ላይክ ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለህ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ he doesn't know numbers። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ተወየው እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሙሉ ሰደው በኔ በነጻ ፋይት አረጋጋ። እኔ ቴክ ዳውን አያረገኝም እኔ ጂሱስ ባልሰራም ተክሏለሁ ምናምን ያለ እሱ አንቀተን ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር። እሱ ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም። ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት
እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርግ። የምጠቀምብህን ሰብሚሽኖች አማራጮች ካሁኑ እወቃቸው፣ እነሱን ዲፌንስ እንድትማር። ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ ዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰብሚሽኖች አንዱን እጠቀምብሃለሁ፣ አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ።